ዲዝል ኢንጂን ኦፐሬቲንግ ፕሪንሲፕል የዲዝል ኢንጂን የአሰራር ፕሪንሲፕል ወይም የአሰራር ስርዓት ይሄ እንደምታዩት የዲዝል ኢንጂን የሙሉ ሞተር የተገጠመ ሙሉ ሞተር ነው። ያው ፒክቸሩ እንደምታዩት በጣም ደስ ይላል። ይሄ ሙሉ ንጹህ ጽድት ተደርጎ በፋብሪካ የተገጠመ ኢንጂን ነው። እንግዲህ በወርክሾፕ ውስጥም ይገጠማል እንደዚሁ በደንብ የተካነ ሜካኒክ ይሄንን በዚህ መልኩ ይገጥመዋል። Engine components በዚህ ተመራጭ ያደርገዋል። እንግዲህ ዲፈረንስ ቢትዊን ዲዝል ኢንጂን and gasoline engines የጋሶሊን እና የዲዝል ኢንጂን ልዩነት in addition to differences in type of fuel that it uses ነዳጅ አንፃር በተጨማሪ ጋሶሊን and diesel engine is different in mechanism በስርዓታቸው በአሰራር ስርዓታቸው ይለያያሉ። combustion ቻምበራቸው ለምሳሌ አንድ ቁጥር መለያቸው ነው። diesel engine is not equipped with an ignition system containing spark plug በዚህ ፋንታ በከፍተኛ ኮምፕሬሽን የሚፈጠረው የንፋስ ወይም ኦክሲጅን በከፍተኛ ደረጃ መጣመቅ ነዳጁን እንዲቀጣጠል ያደርገዋል። so the compression ratio is highly set up compression ratio በጣም ከፍተኛ ነው ማለት ነው። preheating system ቀድሞ የማሞቅ ሲስተም አለው to facilitate the ability of the engine የሞተሩን የማቀጣጠል አቅም ለመጨመር the diesel engine has preheating system ቀድሞ የማሞቅ ስርዓት አለው that uses glow plugs የማሞቂያ ሲስተም ወይም ግሎ ፕላግስ የሚባሉትን ይዘዋል to heat the intake air የሚገባውን አየር ለማሞቅ ማለት ነው። fuel system the diesel engine has injection pump injection የሚባለው ነዳጅ የሚረጭ አምቆ የሚረጭ ሲስተም አለው እንደ injection nozzle to inject fuel fuelን የሚረጩ ደግሞ ቀጥታ ርጭቱን የሚያካሂዱ injection nozzle የሚባሉትን ይይዛል into the combustion chamber at high pressure በከፍተኛ ግፊት ወደ combustion chamber የሚረጨውን ኖዝል ይዟል። እንግዲህ እዚች ጋር እንደምናየው የሲስተሞችን ኮምፖነንት ነው የምናየው። እዚች ጋር እንደምናየው ለምሳሌ እዚች ጋር ኖዝል ነው ኢንጀክሽን ኖዝል ነው። እቺ preheating glow plug ነች ቀድማ የምታሞቀው። እዚች ጋር ኢንጀክሽን ፓምፕ ነው ዙር ያገኝና ነዳጁን ከታንከር በመሳብ ኢንጀክት ያደርጋል ማለት ነው ወደ ኢንጂኑ ኢንጀክት ያደርጋል። እዚች ጋር ያው ኮምበሽን ፕሮሰስ ነው ፕሪ ኮምበሽን ቻምበር ነች እቺ። እዚች ጋር ፕሪ ኮምበሽን ቻምበር ነች እቺ ግሎ ፕላግ ነች እቺ ኢንጀክሽን ኖዝል ነች ማለት ነው። ኢንጂን ፓወር ፕሮፐር ኦፐሬሽን አሰራሩን እናያለን። to generate the motive power for the vehicle ለመኪናው ማንቀሳቀሻ ኃይል ለማመንጨት ordinary 4 cycle engine repeat 4 strokes ኢንጂኑ 4 stroke ወይም ደግሞ የፒስተን ወደ ላይና ወደ ታች መጫወት በጋሶሊን ኢንጂን እንዳየነው ተመሳሳይ ነው። አራቱን ስትሮኮች መጨረስ አለባቸው። unlike the gasoline engine ቤንዚን መኪና በተለየ ሁኔታ ወይም በስፓርክ ኢግኒሽን ሲስተም በተለየ ሁኔታ the diesel engine does not have an ignition system በከፍተኛ ደረጃ የታመቀና ብናኝ ተደርጎ ወደ ከፍተኛ ወደ ታመቀው አየር የሚረጨው የነዳጅ የአሰራር ስርዓት ነው ያለው። high temperature air is in order to cause the fuel to self ignite በከፍተኛ ሞቆ የሚጠብቀው የታመቀ አየር የሚረጭበትን የነዳጅ ብናኝ እንዲቀጣጠል ያደርገዋል። The compression ratio of diesel engine is typically 3 times as high as 25:1 that of gasoline engine. የሶስት እጥፍ ያህል ከቤንዚን መኪና የመጣ ኃይሉ ይበልጣል። የሬሽዮ መጠኑ ደግሞ 25:1 ነው። As intake air is compressed የገባው አየር በከፍተኛ ደረጃ እንደታመቀ its temperature rises to 1300 degree Fahrenheit or 1650 degree Fahrenheit or 700 degrees Celsius or degrees centigrade to 900 degree በጣም ከፍተኛ ሙቀት ላይ ነው የሚታመቀው። እንግዲህ ሙቀቱን ተመልከቱት። አየሩ ብቻውን ፒስተን ታች ደርሶ የገባውን አየር መልሶ ኮምፕሬስ ያደርግ ሲያምቅ የሚያሞቅበት ደረጃ
700 ዲግሪ ሴንቲግሬድ ውሃ የሚፈላው በ100 ዲግሪ ሴንቲግሬድ ነው። ይሄ 700 ዲግሪ ሴንቲግሬድ ሞቀ ማለት እንግዲህ እዛ ውስጥ የሚፈጠረው ሙቀት ደረጃ አስቡት። just as water boils at 100 degree centigrade, it is very high extra amount of temperature that is 700 degrees centigrade is formed inside the combustion chamber. Just before the air is fully compressed, ሙሉ በሙሉ አየሩ ኮምፕሬስድ በሚሆንበት ሰዓት fuel injector sprays small amount of diesel fuel into cylinder. ኢንጀክሽን ሲስተሙ ኢንጀክተሩ በዛች በሞቀ አየር ላይ የፊውል ብናኝ ወይም የነዳጅ ብናኝ ይረጫል ማለት ነው። the high temperature of the compressed air instantly ignites the fuel. ወዲያውኑ ያቀጣጥለዋል ማለት ነው። the combustion causes increased heat in the cylinder. በሲሊንደር ውስጥ ኮምበሽኑ ቅጥጥሎሹ ከፍተኛ ሙቀት እንዲፈጠር ያደርጋል። and resulting in high pressure ከፍተኛ ግፊት ይፈጥራል። moves the piston down on its power stroke. አሁን እንግዲህ ቅጥጥሎች ሲካሄድ ፓወር ስትሮክ ነው የምንለው። ከፍተኛ ጉልበት ስለሚፈጥር ፒስተኑን በከፍተኛ ደረጃ ወደ ታች ይመታዋል። to generate the motive power for the vehicle, ordinary 4-cycle engine repeats the 4-stroke. እንግዲህ ተራ የሞተር ስርዓት ወይም ደግሞ የምናውቀው ባለ 4 ሲሊንደር የናፍጣ መኪና ስርዓት የአሰራር ስርዓት ለመኪናው እንቅስቃሴ የሚያስፈልገውን ጉልበት ለማመንጨት 4ቱን ስትሮክ ሳይክሎች መጨረስ አለበት ነው የሚለው። Unlike the gasoline engine, spark ignition engine ከቤንዚን መኪና በተለየ ሁኔታ the diesel engine does not have an ignition system. የናፍጣ መኪና ignition system ወይም የስፓርክ ወይም የብልጭታ ወይም የኤሌክትሪክ የቅጥጥሎች ስርዓት የለውም። Instead, highly pressurized fuel is injected into the high pressure. በከፍተኛ ደረጃ የግፊት የተፈጠረበት የፊውል መጠን በታመቀ አየር ላይ ይረጫል። high temperature air is in order to cause the fuel to self ignite compression ignition. ፊውሉ በራሱ እንዲቀጣጠል በከፍተኛ ሙቀት የተዘጋጀ አየር ላይ ይረጫል። The compression ratio of diesel engine is typically 3 times as high as 25:1 ratio. 25:1 ratio ያህል ከቤንዚን መኪና ይልቃል ማለት ነው። That is gasoline engine is less in compression ratio. As intake air is compressed, የወደ ውስጥ የገባው አየር በጣም በታመቀ መጠን this temperature rises to 1300 degree Fahrenheit to 1600 degree Fahrenheit, 700 degree Celsius to 900 degree Celsius or degree centigrade. በዚህ የሙቀት ደረጃ ይሞቃል። Imagine the water boils at 100 degree centigrade. When we compare this degree of temperature with that of water boiling amount, it is very high. Just before the air is fully compressed, fuel injection sprays small amount of diesel fuel into the cylinder. በመጠኑ አነስተኛ የሆነ የናፍጣ ነዳጅ አየር ሙሉ በሙሉ ከመታመቁ በፊት መረጨት ይጀምራል። the high temperature of the compressed air initially instantly ignites the fuel. በከፍተኛ ደረጃ እየታመቀ የመጣው የአየር ሙቀት ወዲያውኑ ፊውሉን ማቀጣጠል ይጀምራል። the combustion causes the increased heat in cylinder. combustion ወይም ፍንዳታው በሲሊንደር ውስጥ የሚፈጠረው ሙቀት በከፍተኛ ደረጃ ይጨምረዋል። resulting in high pressure moves piston down on its power stroke. በፓወር ስትሮኩ በከፍተኛ ደረጃ ፒስተን ወደ ታች እንዲገፋ ያደርገዋል። as we can see here, intake valve opens here. intake air alone rush into the combustion chamber. የፒስተን ዳውንዋርድ ሙቭመንት በኢንቴክ ስትሮክ ንጹህ አየር ወደ ውስጥ እንዲገባ ይደረጋል። ያው ቫልቭ ከፍቷል። ኢንቴክ ቫልቭ ኦፕንስ። ኢንቴክ ስትሮክ፣ ኮምፕሬሽን ስትሮክ፣ combustion stroke, and exhaust stroke cycle will continue. In intake stroke, the exhaust valve closes. This valve closes. This is exhaust valve.
and the intake valve opens. Intake valve is open here. The downward stroke of the piston draws only air into the cylinder via open intake valve. በኢንቴኩ በተከፈተው ኢንቴክ ቫልቭ አማካይነት የፒስተኑ ወደ ታች መምጣት በከፍተኛ ደረጃ አየሩን ወደ ውስጥ እንዲገባ ያደርገዋል። በኮምፕሬሽን ስትሮክ ጊዜ as piston completed its down stroke በኢንቴክ ጊዜ ወደ ታች መጥቶ የነበረው ፒስተን the intake valve closes. The intake valve closed with upward stroke of the piston. Piston is moving up by compressing the air. The air that is drawn into the cylinder becomes highly compressed and reaches its high temperature. As we can see, the air in the chamber is heated to the high temperature and it is become red in color. This is high temperature air, about 900 degrees centigrade here, or 800 degrees centigrade, 500 to 800 degrees centigrade. Compression rate of diesel engine 15 to 23%, or about 2 to 3 times the rate of gasoline engine. የጋሶሊን ኢንጂኑ ከ15 እስከ 23% ብልጫ about 2 to 3 times the rate of gasoline engine. ከጋሶሊን ከቤንዚን መኪና በዚህ ያህል ብልጫ ያበልጠዋል። combustion chamber temperature 500 degrees centigrade to 800 degrees centigrade, 900 degree Fahrenheit to 1500 degree Fahrenheit. በዚህ ያህል ሙቀት ይሞቃል። On power stroke, when the piston is about to complete its upward stroke, the injection nozzle injects highly pressurized fuel into the air that has reached its high temperature and the pressure. በከፍተኛ ደረጃ ሙቀት ላይ የደረሰው አየር ላይ ነዳጅ ሲረጭ እያየን ነው። ነዳጅ ይረጫል በከፍተኛ ደረጃ። Diesel fuel is injected or sprayed into the highly pressurized and temperature air. The high temperature of air causes the fuel to self-ignite. ፊውሉ በከፍተኛ ደረጃ እንዲቀጣጠል ያደርጋል። This is because of high temperature air resulting in combustion and explosion. ፍንዳታና ቅጥጥሎሽ እንዲካሄድ ያደርጋል። The force of the combustion pushes the piston downward. የፍንዳታው ኃይል ፒስተኑን በከፍተኛ ደረጃ እንዲገፋ ያደርጋል። causing the crankshaft to rotate. ክራንክሻፍቱ በከፍተኛ ደረጃ እንዲጦስ እንዲሽከረከር ያደርገዋል ማለት ነው። Then on exhaust stroke, the piston starts to move upward. As we can see, this is darkened exhaust gas. After burning, exhaust valve is open. Then the piston come up on the exhaust stroke and pushes the exhaust gas to exit. እንዲወጣ ያደርገዋል። The exhaust valve opens as piston completed its downward stroke. Then the subsequent upward stroke of the piston causes the exhaust gases that result from the combustion to be discharged outside of the cylinder. ከሲሊንደር ውስጥ እንዲወጣ ይደረጋል ማለት ነው። በዚህ እየወጣ ነው። እዚህ ጋር እንደምናየው ኤግዞስት እየወጣ ነው። ኢንቴኩ ደግሞ ቫልቭን ዘግቷል። ፒስተኑ ቶፕ ዴድ ሴንተር ደርሰዋል ማለት ነው። በዚህ መሰረት የቅጥጥሎች ስርዓቱ ያልቃል። አምቆ ጨርሶ ወደዚህ ሲደርስ የናፍጣ መኪና ማለት ነው። እዚህ ውስጥ ከፍተኛ ሙቀት ስለሚፈጠር ነዳጅ እዚህ ፒስተኑ ላይ ነው። ፒስተን አናቱ ላይ ጎድጎድ ያለ ቦታ አለ። ያ ኦፕን ኮምበሽን ቻምበር እንላለን። ኦፕን ፒስተኑ ለዛ የተዘጋጀ ነው። ዲዝል ፊውል is injected directly into center of the chamber. ዲዝል ፊውሉ በዚህ በኖዝል አማካኝነት ወደ ሴንተር ላይ ነው የሚረጨው። የሚቀጣጠለውም እዚህ ሴንተር ላይ ነው። The shape of the chamber and the quench area produces turbulence. quench area እንደዚህ ቅርጹ ለዚህ ተብሎ የተዘጋጀ ስለሆነ ልክ ፒስተኑ ወደ ላይ ሲመጣ አምቆ ሲመጣ ተርቡላንስ ይፈጥራል። የንፋሱ መናወጥ ወይም እዚህ ውስጥ የገባው አየር እንዲናወጥ እርስ በራሱ እንዲገጫጭ ምክንያት ይሆናል ማለት ነው። ተርቡላንስ የምንለው እሱ ነው። ፍሪ ኮምበሽን ቻምበር የምንለው ደግሞ የቅጥጥሎች ስፍራ በሲሊንደር ሄድ ውስጥ ነው የሚገኘው። is smaller second chamber connection to the main combustion chamber ከኮምበሽን ቻምበር ጋር የተገናኘ ነው።
እዚች ጋር እንደምናየው ፕሪ ኮምበሽን ቻምበሯ ሲሊንደር ሄድ ውስጥ ናት ያለችው። ከዋና ኮምበሽን ቻምበር ጋር ይገናኛል። ግን እዚህ ውስጥ መጀመሪያ ይፈጠርና እየሰፋ ይሄዳል ማለት ነው። ኦን ዘ ፓወር ስትሮክ በቅጥጥሎሹ ጊዜ ፊውል ኢዝ ኢንጀክትድ ኢንቱ ስሞል ቻምበር። ፊውሉ እዚህ ውስጥ ነው የሚረጨው። ያው እዚህ ጋር እየረጨ ነው። ፊውል እዚች ጋር ተረጭታለች እንደምናየው። ነጭ ሆና የምትታየው እቺ ግሎ ፕላግ ነች፣ የአየር ማሞቂያ። ዘ ኮምበሽን ስታርትድ ዘን ኮምበሽኑ እዚህ ጋር ይጀምራል። then spread to the main chamber ወደ ሜን ቻምበር እየሰፋ ይሄዳል። this design allows for lower fuel injection pressure fuel injection pressure አነስ እንዲል ይረዳዋል። and similar injection system simpler injection system injection ሲስተሙ ሲምፕለር እንዲሆን ይረዳዋል ማለት ነው። በቀላሉ እንዲቀጣጠል ነው። the turbulence chamber የምንለው ደግሞ creates an increase in air velocity የአየሩን ቬሎሲቲ ወይም ፍጥነት በከፍተኛ ደረጃ እንዲጨምር የሚያደርግ የቻምበር አይነት ነው። or turbulence in combustion chamber በኮምበሽን ቻምበር ውስጥ turbulence ወይም የአየር ፍጥነት እንዲኖር ያደርጋል። ይሄም ይሄው ፒስተን አሁን እዚች ጋር ከውስጥ ጉጥ ነገር አለች። እዚህ ባዶ ቦታ አለ። እዚህ ደግሞ ኢንጀክሽን ኖዝል ነች። the fuel is injected into the turbulent ወደ ተርቡላንት ውስጥ ነው የሚረጨው። እዚህ ውስጥ air and burns more completely ይቀጣጠላል ማለት ነው። air description ገለጻ ነው። the fuel system of diesel engine injects highly pressurized fuel into the combustion chamber in which air has been compressed to high pressure ቀድሞውኑ አየር በከፍተኛ ፕሬሸር ይመጣ በተዘጋጀበት ውስጥ የዲዝል ፊውል ወይም የናፍጣ ነዳጅ ይረጫል ማለት ነው። this requires special equipment that is not used in gasoline engine በቤንዚን መኪና ውስጥ የሌለ ነገር ግን በዚህ ውስጥ ኢንጂኑ የሚጠቀምባቸው ኮምፖነንቶች ወይም መሳሪያዎች አሉ። እነዚህም ፊውል ታንክ ስቶርስ ፊውል ታንኩ ፊውል ስቶር ያደርጋል። የናፍጣ ፊውል ታንከር ነው። ያኛው የቤንዚን ፊውል ታንከር ነው። ፊውል ፊልተር with sediment removes the dust and the water from the fuel አሁን በቤንዚን መኪና እንደዚህ ሴዲመንት እና ደስት ሪሙቭ የሚል ኮምፖነንት የለውም። ያው ፊውል ፊልተር ሴት እቺ ናት። ኢንጀክሽን ፓምፕ ፕሬሸራይዝስ ኤንድ ፓምፕ ፊውል ኢንጀክሽን ፓምፑ ደግሞ ፕሬሸራይዝ ያደርግና ፓምፕ ያደርገዋል ፊውሉን ማለት ነው ወደ ሞተር። ያው እዚች ጋር ኢንጀክሽን ፓምፕ ነው። እነዚህ የኢንጀክሽን ኖዝል መስመሮች ናቸው። ቱቦዎች ወደ ኢንጀክሽን ኖዝል የሚወስዱ ቱቦዎች። ኢንጀክሽን ኖዝል ኢንጀክትስ ፊውል ያው አራተኛ ኢንጀክሽን ኖዝሎች እዚህ 1 2 3 4 ወደ ኢንጂን ውስጥ ይረጫሉ ማለት ነው። ይሄ ደግሞ የቤንዚን መኪና ነው እዚች ጋር እያሳየን ያለው ነው። ኢንጀክሽን ኖዝል ራሱ ነው እዚች ጋር ያለችው ነው። ወጣ አልቦ ለብቻ እያሳየን ያለው ግን ስፓርክ ፕለግ ትመስላለች። ስፓርክ ሳይሆን የምትረጨው ነዳጅ ነው የምትረጨው፣ ናፍጣ ነው የምትረጨው። the diesel engine fuel injection is used on diesel engine የናፍጣ ነዳጅ ርጭቱ በናፍጣ ሞተር ላይ ብቻ ነው የሚካሄደው። older diesel engines had distributor type injection pump driven and regulated by the engine በኦልድ መኪናዎች ሞተር ላይ ወይም በኦልደር የናፍጣ መኪናዎች ሞተር ላይ ዲስትሪቢዩተር ታይፕ የሚባል ኢንጀክሽን ፓምፕ driven by regulated engine በኢንጂኑ ባለው ሲስተም ሬጉሌት እየተደረገ እየዞረ ፓምፕ የሚያደርግ ሮተሪ ኢንጀክሽን የሚባል አለው። the pump supplies fuel to the injectors according to the engine's firing order በኢንጂኑ ቅጥጥሎች ቅደም ተከተል መሰረት ፊውሉ ለእያንዳንዱ ኖዝል ያደርሰዋል ማለት ነው። አምቆ ነው የሚቆዩት። ልክ በሚፈለግበት ሰዓት እዛው ይረጫሉ ማለት ነው። ወደ ኢንጂኑ ቅርብ ስለሆነ ወደ ኮምበሽን ቻምበሩ ቅርብ ስለሆነ in this system an engine driven fuel pump delivers fuel to the injectors at very high pressure
በዚህ ሲስተም ኢንጂን ድሪቭን ፊውል ፓምፕ በኢንጂኑ አማካኝነት የሚነዳ የፊውል ፓምፕ ፊውሉን ለኢንጀክተሮች ዴሊቨር ያደርጋል በከፍተኛ ፕሬሸር about 26,000 pascal or 180 megapascal or 1800 bar በኮመን ሬሉ ለእያንዳንዱ ኢንጀክተር የተዘጋጀውን በኮምፒውተር አማካኝነት ነው ኮንትሮል የሚደረጉት። ይሄ ኮምፖነንቶቹን ለማሳየት ነው። ፊውል ታንክ እዚህ ጋር አለ። ፊውል ፊልተር with sediment removes dust and water from fuel ከፊውሉ ደስትን እና ውሃን ያስወግዳሉ ፊልተሮቹ። the injection pump pressurizes and pumps fuel ኢንጀክሽን ፓምፑ ፕሬሸራይዝ ያደርግና ፓምፕ ያደርጋል ፊውሉን ፕሬሸራይዝ ያደርግና ፓምፕ ያደርጋል። ኢንጀክሽን ኖዝል ኢንጀክትስ ፊውል ኢንጀክሽን ኖዝሎቹ ደግሞ ፊውሉን ኢንጀክት ያደርጋሉ። there are two types of injection pumps used on diesel engine ሁለት አይነት የኢንጀክሽን ፓምፖች አሉ በዲዝል ኢንጂን። የሜካኒካል ኢንጀክሽን ፓምፕ that mechanically controls the fuel injection volume timing የኢንጀክሽን ቮሊዩም ታይሚንግን በከፍተኛ ደረጃ የሚቆጣጠረው ሜካኒካሊ ነው። አንደኛው ማለት ሜካኒካል ኢንጀክሽን ፓምፕ የምንለው ኢንጀክሽን ፓምፕ ኢንጀክሽን ኖዝል ታይሚንግ ቤልት አለው። ይሄው አንደኛው አሁን ኢንጀክሽን ፓምፕ ነች። ሜካኒካል ኢንጀክሽን ፓምፕ ኢንጀክሽን ኖዝል እነዚህ ኢንጀክሽን ኖዝሎች ናቸው። ታይሚንግ ቤልት ይሄ ታይም የሚያደርግ ነው፣ ዙሩን ለማጣጣም ነው የሚረዳ። የነዚህ ኢንጀክሽን the delivery of fuel into the combustion chamber is timed with the timing belt with the coming of the piston to the top or the firing order is facilitated by timing. The injection pump pressurizes the fuel and pumps it to the injection nozzle. Injection pump fuel pressurize ያደርግና ለኢንጀክሽን ኖዝሉ ያቀብላል። The fuel injection volume and the fuel injection timing are mechanically controlled in accordance with amount of effort that is applied to the accelerator pedal and the engine speed. ኢንጂኑ በሚፈልገው ፍጥነት መጠን በድራይቨሩ አማካይነት በተጫነው ፔዳል አማውንት የፊውል መጠኑን በዛው ልክ ርጭቱ ይጨምራል ማለት ነው። ያ የርጭቱ መጨመር የመኪናውን ጉልበትና ፍጥነት ይጨምረዋል ማለት ነው። There are two types of injection pumps used on diesel engine. The electronic injection pump that uses ECU electronic control unit in an EFID electronic fuel injection diesel system. Electronic fuel injection diesel system አማካይነት ኮንትሮል ይደረጋሉ ማለት ነው። high pressure pump there is high pressure pump in this system. This is high pressure pump. Injection nozzle, these are injection nozzles. Timing belt, as we have seen before, this is timing belt. ECU controls the timing of fuel and the amount. Sensors supplies the information to the computer. This is how diesel engine is operating. So the difference in the similarities between the diesel engine and gasoline engine የሁለቱ ተመሳሳይነትና ልዩነት እንግዲህ በከፍተኛ ደረጃ ልዩነት እንዳላቸው አይተናል። Dear followers, if you like this video, please like, share and subscribe to the channel. Hit also the notification bell to be notified when I release new video. Thank you for watching.